ወይንስ አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ወይንስ ሶስት ነው? አብ ወልድ መንፈስ ቅዱስ እግዚአብሔር በሚል ይጠራሉ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ናቸው። ጥያቄው ቅዱስ ላይ አብ ነው ወይንስ አይደለም? ሶስቱንም ነው። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ። አብ ወልድ መንፈስ ቅዱስ ታስሆናቸውን አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ማስረጃ ከመጽሐፍ ቅዱስ። እሺ ላስረዳ። ማስረዳ ሳይሆን ጥቅስ ነው የፈለኩት። ይህ ምዕራፍ 28 ቁጥር 19 ላይ ማየት ትችላለህ። እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። እንዴት ሄዱና አሕዛብን በአብ ወልድ መንፈስ ቅዱስም አጥምቋቸው ይላል። ጥያቄው ግን ምን ነበር? ከዘሙን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ብለው እሱ ግን እንደዛ ይላል አይደል? በመጀመሪያ ነገር ሰው ሊጠመቅ የሚችለው በማን ስም ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ብለው ነበር። አለ ወይስ ነው? አብ ወልድ መንፈስ ቅዱስ ጥቅስ አለ ስላሉኝ ያሉት ነገር እዚያ ቦታ ላይ አለ ወይስ የለም ነው? የለም ይበሉኝ እና ግን ስለ ጥምቀት ያወራል በሉኝ። ግልጽ እኮ ችግር የለም ይግባባል። በመጀመሪያ ነገር ስለ ጥምቀት የሚያወራው እኮ ይኸውልህ ያነሳል የፈለኩት ምንድን ነው? ሰው መጠመቅ ያለበት በአምላክ ስም ነው አይደል? እባክህ ልትገሙ ጥያቄው አንድ አምላክ ብሎ የሚገልጸው መጽሐፍ ላይ ማንን ነው ስላችሁ ጊዜ አብ ወልድ መንፈስ ቅዱስ ነው አላችሁ። በመጀመሪያ ነገር እግዚአብሔር አብ ወልድ መንፈስ አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ስላችሁ ጊዜ አለ አላችሁ። ጥቅሱ ጋር ስደር ደግሞ የለም። እሺ ቆይ ላስረዳ። ይሁን ልንተማመን የሚገባው አብ ወልድ መንፈስ ቅዱስ ማለት ራሱ እግዚአብሔር ማለት ይሄንን ነገር መጀመሪያ ማመን አለበት። መጽሐፍ ኢየሱስ ክርስቶስ እንደሱ ብሎ አንድ ቦታ ላይ ተማረ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ የተማረ ነብይ ያስተማረ ነብይ የለም። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብሎ ያስተማረ ነብይ መጽሐፍ ቅዱስ እንደዛ የሚል በመጀመሪያ ነገር እኮ ይኸውልህ አሁን እኛ እግዚአብሔር ምን ነው አብ ወልድ መንፈስ ቅዱስ ነው ብለናል አይደል? እናንተማ ትላላችሁ ችግር የለውም። ችግሩ መቼ መሰላችሁ? መጽሐፉ ላይ ሄደን ስንፈልገው ጊዜ ነው። ባፋችሁማ ትልታላችሁ። ትምህርታችሁም እንደዚያ ነው። ደስ ብላችሁ ልጆቻችሁን ታስተምሯላችሁ። ግን መጽሐፉ ላይ የሌለን ትምህርት ነው የምታስተምሯቸው። ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ምንም የሰው ስርዓት የሰው ትምህርት ስለዚህ ኢየሱስ ክርስቶስ ወይንም የቀደሙት ነቢያቶች አንድ ቦታ ላይ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብለው የተናገሩበት ቦታ የለም። ካለ ማሳየት ይችላሉ። አይ እግዚአብሔር አብ ወልድ መንፈስ ቅዱስ መሆኑን ራሱ ክርስቶስ አልተናገርም። እግዚአብሔር ማለት ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እኮ ማየት ይችላል። መጽሐፍ ቅዱስ ይያለ መጽሐፍ ቅዱስ በመጀመሪያ ነገር እሺ ራሳይ ነው አብስ ቆይ ራሳይ አንድ እሺ ምን ያደርጉታል መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ ብያችሁ የለም ብለውኛል። እርሶ አሁን ልናይ ነው መጽሐፍ ቅዱስ ላይ
መጽሐፈ ዜና ምዕራፍ 20 ቁጥር 20 ላይ ያወጡት አንዴ ሁለተኛ ዜና ምዕራፍ 20 ቁጥር 20 ማየት እንችላለን። በመጀመሪያ ነገር እኔ ጠየቅኩና አሁን እየመለስክልኝ ያለው የራስ ነው ያልኩህ አሁን ዮሐንስ ወንጌል ላይ ያለውን ነው። ቆይ ዲያቆን በእግዚአብሔር ምመኑ በነቢያቱ ምመኑ ይላል እንደስሎት ጊዜ አይ የለም በእግዚአብሔር ምመኑ በእኔ ምመኑ ተራድሯል አላቸው። አንተ እኮ ያልከኝ እኔ ያልኩህ ዮሐንስ ወንጌል በአባት ምመኑ አለ። አሁን ክርክራችን እኛ አሁን አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል ማስረጃ አስተያየት ነው። ወይ አንተ በራስህ ጊዜ ወደ ዮሐንስ 14 አንድ ላይ ስለወሰድከኝ ገብቶሃል። በእግዚአብሔር ምመኑ በነቢያቱ ምመኑ አለ ብዬ ደጋግሜ ተናገር አለ የለም ብለኛል። አለ ወይስ የለም? መጽሐፍ ላይ አንብበው። አሁን አንደኛ ዜና ምዕራፍ 20 ቁጥር 20 አንብበው። ምን ይላል? አንደኛ ቆይ ያወጣሁት ነው። በመጀመሪያ ነገር አሁን በነቢያቱ ምመኑ በእግዚአብሔር ምመኑ አላረግ ያውጡታል። የለም ስላሉ መጽሐፍ ቅዱስ ላይ ያውጡት። ምን ያክል መጽሐፋቸውን ያዩት እንጂ አይ እኔ እኮ ያልኩህ ዮሐንስ ወንጌል ላይ ያንተናውቀው በመጀመሪያ ነገር ሐሳባችን የለም ነበር። ዲያቆን አንድ ወሬ ማስተር ማንበበው ብሏል። ቆይ ዲያቆን አውጣው መጽሐፉ ምዕራፍና ቁጥር ስጠኝ ብለህ ከሰጠው በኋላ እንደገና ግራቅ ክርክራችን የጀመርነው ዮሐንስ ወንጌል ላይ ነው። የዮሐንስ ወንጌል ምዕራፍ 14 ላይ ሳስረዳ በነቢያቱ ምመኑ ይላል አልከኝ። እኔ ያልኩህ ዮሐንስ ወንጌልን የተረዳውን ያልኩት እንጂ ሌላ ቦታ ወደ ኋላ ተመልሰን በሌላ የምናነሳው ይሆናል። ቅድም ወላሂ አስተውላችሁ እግዚአብሔር ምመኑ በነቢያቱም እመኑ ይላል መጽሐፍ ቅዱስ አልኩት እንጂ አሁን እሱ ወደ ምን ቀየረው? ዮሐንስ 14 አንድ ላይ ነው። በእግዚአብሔር አታዳምጥም? ቆይ አይደለም መጀመሪያ ወደ ተነሳበት ጉዳይ ልምጣ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስለ አንተ እዛ ላይ ይሄ ነገር እኮ አይገልጽም አልከኝና ወደ ሌላ ገባ። እኔ ግን ዮሐንስ ወንጌል ምዕራፍ 14 እንደሆነ አትረጋበት። ዲያቆን አይደለህ እንዴ? መምህር አይደለህ እንዴ? ፈስተኝ ብሎኝ የት ነው ብሎኝ መጽሐፍ ብሎ ማውጣት ጀምሮ ምን አለ? ሀሳቡን እንዴት አድርጎ ሊሸመጥጥ እንደፈለገ አይ ዮሐንስ 14 አንድ ላይ እኮ ነው ያልከኝ አለ። ከጠየቅ በኋላ ምዕራፉን መጽሐፍ ዜና ከበኋላ ችግር የለውም። እሺ እዳላይ ለማየት ጨርስ ረጋ ብላ አታዳምጥም እንዴ? አታዳምጥም? አሁን የተሰጠህን ምዕራፍና ቁጥር አውጣው። እግዚአብሔር በማን ነው? መጽሐፍ ቅዱስ ላይ በእግዚአብሔር ምመኑ በነቢያቱም እመኑ ይላል። የት ነው ምዕራፍና ቁጥሩ ብለኸኛል። ሰጠሁ። አይ እንደዛ የሚል የለም ብለኸኛል። መጀመሪያ አለ ብዬ ደጋግሜ ይሄን ነገር እንትን ብያለሁ። አሁን እዚያ ቦታ ላይ ገልጠህ አንብበው ይላል። አንተ አይለም ብለህ ቀጥል ልኮ ትክክል ነው ይላል። እዛ ጋር አይዋ አላሁ አክበር ይላል አለ መሰከረ። እሱም በነገራችን ላይ ስላወቀ ነው እንደዚህ መጨረሻ ላይ ሐሳቡን ቀይሮ ያ 14 ሰዓት ላይ ያልፈዋል። ዲናውታ ምዕራፍና ቁጥር ስትኝ ብለህ ምዕራፍና ቁጥር ነግሬ እሺ ቆይ ልለው ብለህ ራስህ አልልክም። ጀምረህ እኮ ነው መንገድ ላይ እኮ ነው እንደገና ሐሳብህን ቀይር አድርገህ ዮሐንስ ወንጌል ምዕራፍ 14 ላይ ያነሳ ነው። ከዛ ሳንወጣ ነው ቋንቋ ሲገባው እንጂ መጀመሪያ ነገር ስለ እንትኑ አይደለም የገባው። ዮሐንስ 14 ነግሬ ፍለጋ ሲበራበር ያቆም ልክ እንዳልሻውቀው ጊዜ ዮሐንስ 14 ላይ ብሎ በቃ እዚህው ላይ ቆም ማለት ለማንኛውም እሺ ቆይቶና ወደ ዋናው በመጀመሪያ መጽሐፍ ቅዱስን እኮ መጽሐፍ ቅዱስ አይልም ግን አይደለም ግን መጀመሪያ አሁን ማብራሪያን የፈለግኩ አይደል? አንተ አይደለም ማብራሪያ አልፈለግኩም። አንተ እዚያ ቦታ ላይ የለም ስላልክ እንዳለ ላሳየህ ነው የፈለግኩት። አይ የለም አላልኩም። የለም አላልኩም። የዮሐንስ ወንጌል ላይ የለም ያልኩት እንጂ ሌላ ቦታ እግዚአብሔር ነገሩ በነቢያቱ ነገሩ የሚል አለ አይደል? መጽሐፍ ቅዱስ ላይ እሺ እሺ በቃ እሱን ካባል ወደ ቀስ
መጽሐፍ ቅዱስ ያለ። አሁን ወደ መጀመሪያው ስንመለስ መጽሐፍ ቅዱስ አንድ አምላክ ብሎ የሚገልጸው ማንን ነው የሚል ነበር። ይህ ዲያቆን ምን ብሎ ነበረ? መጽሐፍ ቅዱስ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው አለ። ይህን ስናይ ጊዜ የሰጠኝ ምዕራፍ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አንድ አምላክ ተብሎ የተገለጸው በድጋሚ እጠይቅሃለሁኝ ማን ነው? መጽሐፍ ቅዱስ ላይ ታይ። አሁን ከዚህ በኋላ የመጨረሻ ዕድል አሁን የምሰጥህ ይህን ካልመለስክ እኔ ራሴ እንድመልስልህ እገድዳለሁ ማለት ነው። ዲያቆን አሁን ቀጥል። ሌላ ዕድል ስጠህ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ አምላክ ብሎ የሚገልጸው ማንን ነው? ታይ አንድ አምላክ ብሎ የሚገልጸው አብ ወልድ መንፈስ ቅዱስ ነው ብያለሁ። ቅድም እግዚአብሔርን ነው ብያለሁ አይደል? እግዚአብሔር ማለት ደግሞ አብ ወልድ መንፈስ ቅዱስ ሆነ። ይህ ማለት ነው ብለህ ራስህን ፍልስፍና አይደለም ብትሰጥ ዲያቆን መጽሐፉ ላይ ነው ያልኩት። መጽሐፉ ላይ አንድ አምላክ ልነግርህ የምችለውን ቆይ አዳምጥ፣ እነግርሃለሁ። ፍልስፍና ስል መጽሐፉ ላይ የሌለ ነገር ለማለት ፈልጌ ነው። የለም መጽሐፉ ላይ አንድ አምላክ ብሎ የሚገልጸው አብ ወልድ መንፈስ ቅዱስ አንድ አምላክ ላይ የሚል ጥቅስ አለ። እሺ፣ አዎ አለ። ሄሎ ዲያቆን ሄሎ ዲያቆን የኔትወርክ መቆራረጥ ነው። አንዳንድ ጊዜ ያስቸግረኝ ነው። ለዛ ነው። አይ ችግር የለውም ዲያቆን። አሁን ዘዳግም 6:5 ላይ ላንሳል። ዘዳግም 6:4 ላይ ላንሳል። ዘዳግም 6:4 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይንስ? እግዚአብሔር አንድ እኔ እግዚአብሔር አምላካችሁ አንድ ነኝ ብሏል አይደል? ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ስላሉኝ ነው እርሱ። ስለዚህ በመጀመሪያ ነገር አብ ወልድ መንፈስ ቅዱስ እግዚአብሔር መሆኑን እስካላመንክ ድረስ እኔ ልከራከር አልችልም። ምንም ማስረጃ የለም እንጂ ዲያቆን፣ የትኛውም ቦታ ላይ መጽሐፍ ቅዱስ አንድ አምላክ ነው የሚል የለም። ምን የለም። አዳም ተረጋ በለ ወይ እንዴ በፈጣሪ ማውራት ሲጀምር አዳም ልክ አንተ ስታወራ እንደማዳምጥ በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያኖች ጠይቋቸው፣ መምህሮቻቸው አፋቷቸው ባለ አንዲት ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አሳየን ብሏቸው የለም። ታዲያ አንድ አምላክ የተባለው ማን ነው ብላችሁ ከጠየቃችሁ እኛን መልስላቸው፣ እነርሱ ስለሚሸውዳችሁ። ያው የትኛውም ቦታ ላይ የለም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። ማስረጃ ላሳይ። አሁን ዲያቆን እኔ ለምናገረው ላሳይ። ኢየሱስ ክርስቶስ ቆይ በመጀመሪያ እንግባባ። አይ እኔ ያልኩህ በመጀመሪያ አብ ወልድ መንፈስ ቅዱስ የሚለው እግዚአብሔር ነው ብያለሁ አይደል? እባክህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው የመጽሐፍ ቅዱስ ላይ አጭርትኛል። ወደ እሱ እንሄዳለን። እኔና አብ አንድ ነን። እኔ አብን አየ፣ እኔ ከአብርሃም በፊት አለሁ፣ በመጀመሪያ ቀን ነበር፣ አብ በእኔ ውስጥ አለ። እነዚህ ሁሉ ጥቅሶች እንዳለ እናውቃቸዋለን። ቆይ ይረጋጉ። ነገር ግን አሁን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው? አይ ከዚህ እየነገርኩ ያለሁት እኮ በመጀመሪያ ያልተግባባ ነው። እኔ የምልህ አብ ወልድ መንፈስ ቅዱስ እግዚአብሔር ነው እያሉ አይደል? እነሱ ምን የለም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል የለም። እሱንም ራሱ ጠይቄያለሁ። እግዚአብሔር ነው የሚል የለም። እስቲ ለምሳሌ አብርሃም ያያቸውን ሶስት ሰዎች ምን ብለህ ትገልጻቸዋል? እኔ አልገልጻቸውም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ ናቸው የሚል እርሱ ማምጣት ያለበት እርሱ ናቸው። እሺ ስለሆነ ይሄ ነገር የማቴዎስ ወንጌል ምዕራፍ 3 ላይ ልውሰድ። አይ እሺ፣ እዚያ ላይ የአብርሃምን ሶስቶችን ስላሴዎች ይገልጻቸዋል እንደናንተ ብለህ ዮሐንስ ወንጌል ምዕራፍ 3 ላይ የማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስን ከዮርዳኖስ ከጥምቀት ከወጣ በኋላ የአብርሃም ታሪክ ነው እየተወራ ያለው። ቆይ የአብርሃም ታሪክ አይደለም። አይ ቆይ በመጀመሪያ ነገር ይኸውልህ አብርሃም ያለውን ነገር አልቀበልም። አብርሃም ጋር አልቀበልም ካልከኝ እዚህ ጋር ልምጣልህ። ከአብርሃም ስላሴ ጀምረዋል። ከዚያ ልነሳ። የአብርሃም ስላሴ ላይ ኦሪት ዘፍጥረት ላይ ነው ያለው አይደለ? በጣም ጥሩ። እዚያ ላይ የአብርሃም ስላሴ ላይ አብ ወልድ መንፈስ ቅዱስ ነው እግዚአብሔር የምትሳለው ወይስ ሶስት ሰዎችን? አብርሃም ሶስት ሰዎችን አይደል የሚለው ጥያቄው? አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚል አለ እዚያ ላይ
ሶስት ሰዎች ቢያቸው አብ ወልድ መንፈስ ቅዱስ ነው። ጥቅስ አለ እዚያ ላይ መጽሐፉ ላይ መጽሐፍ ቅዱሱ ላይ ኦሪት ዘፍጥረት ምዕራፍ 18 ቁጥር 3 አንድ ጀምረ ስንመለከት አብርሃምም በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሶስት ሰዎችን አየ ይላል። ሊቀበላቸውም በፊታቸው ሰገደላቸው ነው የሚለው። አንተ ታሪኩ ተረኛ አይደለም ዲያቆን እንዳይንዛዛ አብ ወልድ መንፈስ ቅዱስ ነው የሚላለው ይዛ ላይ ነው ይላል። በመጀመሪያ ነገር አብ ወልድ መንፈስ ቅዱስ አብርሃም ሶስት ሰዎችን ያዩ አብ ወልድ መንፈስ ቅዱስ ናቸው ነው አልክ አንተ። ክርስቲያኖችም አላችሁ መጽሐፉ ላይ የለም እያልኩ ነው። እዚያ ላይ አብ ወልድ መንፈስ ቅዱስ ነው የሚላለ። እሺ እነዛ ማን ናቸው? አብ ወልድ መንፈስ ቅዱስ ካልሆነ አትጠይቀኝ። አንተ ስላልክ ማስረጃ አለ ወይ እዛ ላይ እያልኩ ነው። አይ እኔ እኮ ነገርኩህ አይደል እንዴ? አሁን መጽሐፉን ሲነግረኝ እየጠየቅኩ ነው። እኔ ደግሞ መጽሐፉ ላይ በመጀመሪያ ነገር እኮ በመጽሐፍ ቅዱስ በትርጓሜ ይታያል፣ በጥሬ ንባብም ይታያል። እያንዳንዱ ነገር ዝም ብለን ነው ወደ ትርጓሜ ብለ ይሸውዳቸዋል። ከዚያ በኋላ ያዛቸው ክርስቲያኖች መሰጣቸው ጥያቄ አብ ወልድ መንፈስ ቅዱስ በሚል እዚያ ቦታ ላይ አንድ ቦታ እየገባ አሁንም ወደ መጀመሪያው ጥያቄ ልመለስ። መጽሐፍ ቅዱስ አንድ አምላክ የሚለው ማንን ነው? ለመጨረሻ ጊዜ በቃ ነው ነገራቸው ይለበቷቸው ምልክት ነው ምዕመኑ እንዲለብስ። ለማንኛውም መጽሐፍ ቅዱስ አንድ አምላክ የሚለው አብን ማስረጃ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብ ወልድ መንፈስ ቅዱስ አለን አይደል? አብ አለን አንድ አምላክ አብ ነው ያለ ይገልጻል። አሜን ነው። ይሄን ይመስላል። እዚህ ወጣይ ዲያቆኖ ምንም መልስ የለውም። ዲያቆኖቹ እንደዚህ ከሆነ ስለተሰጣቸው ከታች ያለው ምዕመን እንዴት ነው ብላቸው አስቡ። ዝም ብለው የሚነግሯቸው ነው የሚሰሙት። ይህን ነገር እንዳንገልጽላቸውና እንዳናስተምራቸው ነው አይብሯቸው። ሙሐመድ እንደዚህ ነው፣ ሙሐመድ ሽጥ ቆሞ ይሸጣል፣ ሙሐመድ ተቀምጦ ይበላል እያሉ አይምሯቸውን ደፍናቸውና ሲሳለቁ ፌስቡክ ያለባቸው ወላሂ ለዚህ ነው ሌላ ይቀር። ይሄ ግራኒ የሆነ የክርስትና የእምነት መሰረት መጽሐፉ ላይ የለም እንደምጠይቀሩና ምንም በስ እንደሌለው እንደምጠፋ ይህን ነገር አይብሯቸው ከፍተው እንዳያዩባቸው ሙሐመድ እንደዚህ ነው ብለው ስለ ነብዩ ሰለላሁ ዐለይሂ ወሰለም ይፈታል። ሙሐመድ እኮ ቁጭ ብሎ ይሸራል። እንዴት ነብይ ቁጭ ብሎ ይሸራል? ሙሐመድ እኮ ይፈታሻል። እንዴት ነብይ ይዘጋል? ቆም ብሎም እንኳን ሰው ናቸው ሪሶርስ ፈሳሽ ቢያንስ ብሎ እንዲያገናዝብ እንኳን ጭቅጣት ቁጭ ብሎ ይበላሉ ይላል። እንዴት ቁጭ ብሎ ይበላል? ሙሐመድ እንዴት ነብይ ቁጭ ብሎ ይበላል? ሙሐመድ እኮ ቢሳቅባ እንዴት ነው? ከዛ ስለ እምነታቸው መሰረታዊ ጥያቄዎች እንደጠይቁ ዘጓቸው ማለት ነው። አላሁ ሙስተዓን